እንደተለመደው በብዙዎቻችሁ ጥያቄ መሰረት ኤንቪአር ላይ ፕሌይባክ እንዴት ማየት እንችላለን ወይም ደግሞ እንዴት ስቶር ያደረግነውን ዳውንሎድ ማድረግ እንደሚቻል ነው ማሳያችሁ። ወደ ቪዲዮ ሜኑ ላይ እንገባለን። ሜኑ ላይ ገባን በኋላ ሰሌክት የምናደርገው ምንድነው እንደምታዩት ካሜራዎቹ ከስር እዚህ ጋር የምታዩቸው እዚህ ጋር ስም አላቸው። እዚህ ጋር ለምሳሌ ኤክስሬ ይላል። እዚህ ጋር ደግሞ አውትዶር የሚል ጽሁፍ አለ የሚታይ ከሆነ። እዚህኛው ጋር ደግሞ ሪሴፕሽን ይላል። እዚህ ጋር ደግሞ ላብ ይላል። ብቻ የምፈልገውን ሜኑ ላይ በመግባት እዛችኛውን ሁለተኛ ላይ ያለችው ፕሌይባክ የምትለው ታያለች። ፕሌይባክን ሰሌክት እናደርጋለን። ፕሌይባክን ሰሌክት ካደረግን በኋላ እኛ የምንፈልገው ለምሳሌ ሪሴፕሽኑን እና አውትዶሩን ከሆነ በዚህ ቀን ይሄኛው የሚያሳየን አሁን የሰዓቱን የሌሊቱን ነው 00 ማለት ሌሊት 6 ሰዓት ማለት ነው። እነዚህ ደግሞ የምናያቸው ቀኖቹ በሰማያዊ ማርክ የተደረጉት እዚህ ጋር ደግሞ ያልኩት ካላንደሮቹ ናቸው። ሪካርድ ያደረገባቸው ቀን ነው። ስለዚህ ኦክቶበር ከ27 ጀምሮ ሪካርድ አድርጓል ማለት ነው። ለምሳሌ 29 ሰሌክት ስናደርገው በ29 ለይታ ያለው እንቅስቃሴ ይሄን ይመስላል። የሰው እንቅስቃሴ የምንፈልግ ከሆነ ይሄኛውን ሂውማን የሚለውን ማርክ አድርገን ስኪፕ ኖርማል ቪዲዮ እንለዋለን። ከዛ የሰው እንቅስቃሴዎችን ስናይ ይሄኛው በቀይ ማርክ ያደረገው የሰው እንቅስቃሴ ያለበት ነው። ለምሳሌ እዚህ ጋር ስታዩት አንደኛው ካሜራ ላይ ሪሴፕሽን ላይ የሰው እንቅስቃሴ እዚህ ውስጥም የሰው እንቅስቃሴ ስላለ በስነ ስርዓት የሰው እንቅስቃሴን የሚያሳየን ቀይ ማርክ የተደረገበት ይሄንን ይመስላል። በሰማያዊ ሰሌክት ስናደርግ ምንም አይነት እንቅስቃሴ እንደሌለበት በዚህ መልኩ መመልከት ትችላላችሁ። እዚህ ጋር ቀይ ደግሞ ካለች የሰው እንቅስቃሴ በዚህ መልኩ ያሳያል። ስንፈልግ ቀንን መቀየር ከፈለገን ቀኑን ለምሳሌ ኖቬምበር 3 ማድረግ እንችላለን። ኖቬምበር 3 ይሄኛውን ይመስላል የሰው የእንትን እንቅስቃሴ ይሄንን ይመስላል። ስለዚህ ይሄኛው ኖርማል ፕሌይባክ ሆኖ ሲሆን የሰው እንቅስቃሴ ነው። የመኪና እንቅስቃሴ ሰሌክት ስናደርግ በመኪና ብቻ ከሆነ ይሄኛው ቀዩን ስንመርጥ እዚህኛው ላይ ምንም አያሳይም፣ እዚህኛው ላይ ግን የመኪና እንቅስቃሴ ያሳየናል ማለት ነው አውትዶር ላይ። ይሄን ስተን ደግሞ የሂውማኑን ሰሌክት ስናደርግ በዚህ ሰዓት የነበሩትን የሰው እንቅስቃሴ ያሳየናል ማለት ነው። ኢቨንቶችን ብቻ ደግሞ ከሆነ ራሱ በዚህ መልኩ እንደዚህ አድርጎ ሊያሳየን ይችላል ማለት ነው የሪሴፕሽኑን እና ከፈለግን ተጨማሪ በዚህ መልኩ ራሱ የማታን ስንፈልግ በዚህ መልኩ ያወጣልናል። ስለዚህ ኤንቪአር እና ዲቪአር ፕሌይባክ ለማየት ይሄን ይመስላል። ስለዚህ ማንኛውም ጥያቄ ካላችሁ ከስር ባለው ስልክ ልትደውሉልን ትችላላችሁ። እንደዚሁም ካሜራ የምትፈልጉ ሰዎች ልትደውሉልን ትችላላችሁ። መልካም ጊዜ